በቤተሰብ ውስጥ አባቶቻችሁ ወይም ታላላቅ ሰዎች ሪሂ ወይም ጋውት ያዘኝ ሲሉ ሰምታችሁ ታውቃላችሁ? ለመሆኑ ይህ ህመም ምንድን ነው? አብዛኛውን ጊዜ የቀይ ስጋ፣ የታሸጉ ምግቦች ወይም የአልኮል መጠጦችን ስንመገብ ሰውነታችን ዩሪክ አሲድ የሚባል ቆሻሻ ያመርታል። በተፈጥሮ ኩላሊታችን ይህንን በሽንት ያስወግደዋል። ነገር ግን መጠኑ በጣም ሲበዛ ኩላሊታችን ማውጣት ያቅተዋል። ያኔ ይህ አሲድ በደማችን ውስጥ ተሰራጭቶ ወደ መገጣጠሚያችን ይሄድና እንደ መርፌ በጣም ጥቃቅን የሆኑ ጠንካራ ክሪስታሎችን ይፈጥራል። እነዚህ ክሪስታሎች ምንም ስሜት ሳይሰማን በዝምታ ይከማቻሉ። ከዚያም የሰውነታችን በሽታ ተከላካይ ህዋሳት ወይም ነጭ የደም ሴሎች እነዚህን ክሪስታሎች እንደ ወራሪ ጠላት አስበው ሊያጠፏቸው ይሞክራሉ። ነገር ግን ክሪስታሎቹ በጣም ጠንካራ በመሆናቸው ሊያጠፏቸው አይችሉም። እነዚህ ህዋሳት ሲሞቱ ከፍተኛ እብጠትና ትኩሳት የሚፈጥር ኬሚካሎችን ይለቃሉ። ስለዚህ ያ ከፍተኛ ህመም የሚፈጠረው ከተፈጠሩት ክሪስታሎች ብቻ ሳይሆን የራሳችን በሽታ ተከላካይ ክፍል ሊያሸንፈው ከማይችለው ነገር ጋር በሚያደርገው ውጊያ ነው ማለት ነው። ስለዚህ በቤተሰባችሁ ውስጥ ወይም የምታውቁ ሰው በዚህ ህመም የሚሰቃይ ካለ በረዶ በጨርቅ አድርጋችሁ ያበጠው ቦታ ላይ በማድረግ እንዲሁም በቂ ውሃ አብዝተው እንዲጠጡ በማድረግ ህመሙን ትንሽ እንዲቀንስ ማድረግ ይቻላል።